የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ የከፋ ቴሌቪዥን ተመልካቾች እንደምን ቆያችሁ? ከከፋ ቴሌቪዥን የሳቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ጽዮን ታደለ ቆያለሁ። አብራችሁን ቆዩ። ወደ ቀዳሚ ዜናዎች ስናልፍ የ2018 ዓመተ ምህረት የካፈቾ ዘመን መለወጫ በዓል ማሽቀሪ ባሮ እየተከበረ ያለው በእጥፍ ድርብ የደስታ ስሜት ውስጥ መሆኑን የውሽውሽ ከተማ ነዋሪዎች ተናገሩ። በዓሉ ከዓመት ዓመት እየደመቀ መምጣቱ እንዳስደሰታቸው ነው የከፋ ቴሌቪዥን ያነጋገራቸው አስተያየት ሰጪዎች የተናገሩት። ዘገባው የታመነ በየነ ነው፣ እንደሚከተለው ይቀርባል። የ2018 ዓመተ ምህረት የካፈቾ ማሽቀሪ ባሮ በሁሉም አካባቢዎች ከቀበሌ አንስቶ እየተከበረ ይገኛል። በዞኑ ጊምቦ ወረዳ ውሽውሽ ላይ የተደረገው የማሽቀሪ ባሮ የተጀመረው በአባቶች ምረቃ ነው። የምረቃ ስነስርዓቱን ተከትሎ መልእክት ያስተላለፉት የቀበሌው ዋና አስተዳዳሪ አቶ ቆጭቶ ገብሬ የዘንድሮ በዓል እንደ ሀገር ህዳሴ ግድብ በተመረቀበት ሰሞን መሆኑ የተለየ ያደርገዋል ብለዋል። በመሆኑም በዓሉ ለካፈቾ ህዝብ እጥፍ ድርብ የደስታ ስሜት የተንጸባረቀበት ነው ሲሉ አቶ ቆጭቶ ተናግረዋል። ከውሽውሽ አካባቢ ወደ በዓሉ በመጡት ነዋሪዎች የባህል ዘፈንና ታዳጊ ህጻናት የተካተቱበት የወረዳው ባህል ቡድን ባቀረቡበት ዘፈን የደመቀው ይህ በዓል ከበፊቱ አሁን ላይ የተሻለ ደረጃ ስለመድረሱ የተናገሩት ደግሞ የውሽውሽ ታዳጊ ማዘጋጃ ቤት ዋና ስራ አስኪያጅ አቶ ታምሩ ማሞ ናቸው። በዓሉ ወደ ተፈለገበት ደረጃ እስኪደርስ ገና ብዙ መስራት ያስፈልጋልም ብለዋል። በስፍራው ወረዳውን ወክለው የተገኙት የጊምቦ ወረዳ ንግድና ኢንዱስትሪ ጽህፈት ቤት ኃላፊ አቶ ይታገሱ ታመነ በበኩላቸው የዘንድሮ የካፈቾ ማሽቀሪ ባሮ በተመሳሳይ ሁኔታ በሁሉም ቀበሌዎች ስለመከበሩም አንስተዋል። የሀገሪቱን ኢኮኖሚ ለማሻገር በሚደረገው ጥረት የላቀ አስተዋጽኦ ማበርከት የሚችል የሰለጠነ የሰው ኃይል የማፍራት ስራ በፍላጎት ጥናት መደገፍ እንዳለበት የቦንጋ ዩኒቨርሲቲ አስገነዘበ። በዩኒቨርሲቲው 2 አዳዲስ ፕሮግራሞችን ለማስጀመር የስርዓተ ትምህርት ሰነድ ግምገማና የግብዓት ማሰባሰቢያ መድረክ ተካሂዷል። ወንድሙ ካኬሎ የከፍተኛ ትምህርት ተቋማት የሰለጠነ የሰው ኃይል ከማፍራት ባሻገር ዓለም አቀፍ ልምዶችን ከየአካባቢው ነባራዊ ሁኔታ ጋር የሚያስተሳስሩ ድልድዮች ናቸው። በ42 ዲፓርትመንቶች በ6 ኮሌጆች የሰለጠነ የሰው ኃይል የማፍራት ተልዕኮውን እየተወጣ የሚገኘው የቦንጋ ዩኒቨርሲቲ በ2 አዳዲስ ፕሮግራሞች ስልጠና ለማስጀመር ዝግጅት በማድረግ ላይ ይገኛል። አዳዲሶቹ ፕሮግራሞች ዴቨሎፕመንት ኢኮኖሚክስና ናቹራል ሪሶርስ ኤንድ ኤንቫይሮንመንታል ኢኮኖሚክስ መሆኑን የጠቆሙት የቦንጋ ዩኒቨርሲቲ የመማር ማስተማር ምርምር ቴክኖሎጂ ሽግግርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር ከለለው አዲሱ ፕሮግራሞቹን ለማስጀመር በክልሉ የተለያዩ ተቋማት የፍላጎት ዳሰሳ ጥናት መካሄዱን አስረድተዋል። ያው እንደሚታወቀው የከፍተኛ ትምህርት ተቋማት 3 ዋና ዋና ተልዕኮች አሏቸው። ከነዚህ ውስጥ አንዱና ዋነኛው ተልዕኮ የመማር ማስተማር ላይ ይሰራው ስራ። መማር ማስተማር ስንል በዓለም አቀፍ ደረጃ ተወዳዳሪ የሆኑ ብቁ የሆኑ ምሩቃንን በጥራት አስተምሮ ለገበያው ማቅረብን ይመለከታል። ስለዚህ ከዚህ አንጻር እንግዲህ የሚሰሩ ስራዎች በርካታ ስራዎች አሉ። ከነዚህ ውስጥ የትምህርት መርሃ ግብሮች አሉ፣ ፕሮግራሞች የተለያዩ በፍላጎት ላይ የተመሰረቱ ፕሮግራሞችን በጥናት ላይ ተመስርቶ ተገቢው የዳሰሳ ጥናት ፍላጎት ላይ ተመስርቶ እነዚህን መክፈት ማስፋፋትና በእነዚህ ኤሪያዎች ያለውን በገበያ ላይ ያለውን የሰው ኃይል ክፍተት ለመዝጋት እነዛን ፕሮግራሞች እየከፈቱ
አይ ቲንክ ተገቢውን ሁሉ የሆነ የሰው ኃይል ለሀገርም ሊሆን ይችላል ለዓለምም ሊሆን ይችላል ማቅረብ ነው ማንኛውም። ክልሉ በሀገር ኢኮኖሚ ግንባታ ሂደት ከፍተኛ አስተዋጽኦ ሊያበረክት የሚችል ሀብት እንደሚገኝበት የጠቀሱት ዶክተር ከለለው ይህንን ሀብት ወደ ዘላቂ እድገት ማሸጋገር የሚችል የሰለጠነ የሰው ኃይል እንደሚያስፈልግም ገልጸዋል። ለዚህ ዛሬ ደግሞ እያደረግን ያለነው ገበያ ላይ ሞር አይ ቲንክ ፍላጎት የሚታይባቸው እንደ ሀገርም እንደ ዓለምም ሞር አንገብጋቢ በሆኑ ጉዳዮች ላይ አይ ቲንክ ትኩረት አድርገን በተለይ በዚህ በቢዝነስና ኢኮኖሚክስ ኮሌጃችን ስር 2 ፕሮግራሞችን የመክፈት እቅድ ተይዞ ያንን የሚመለከት የዳሰሳ ጥናት በተለያዩ ተቋማት ላይ ተደርጎ የስርዓተ ትምህርት ካሪኩለም የማዘጋጀት ስራ ተከናውኗል ማለት ነው። ከዚህ በፊት ያ ከተከናወነ በኋላ ያ ካሪኩለም ያ ስርዓተ ትምህርት በየደረጃው መገምገም አለበት። ተገምግሞ ይሁንታ አግኝቶ ሲጸድቅ ነው ወደ ትግበራ የሚገባው ማለት ነው። ከዚህ አንፃር 2 ደረጃዎችን ማለፍ አለበት። የመጀመሪያው የውስጥ ግምገማ የምንለው ነው። የውስጥ ግምገማ ያው ኢንተርናል ሪቪው የምንለው ነው። ያው በውስጥ ደግሞ እንደዚሁ ይሄ የተዘጋጀው ይሄ ረቂቅ የስርዓተ ትምህርት ሰነድ ቀርቦ የሚገመገምበት ነው። ያንን ስራ ቀደም ብለን ሰርተናል። ተገምግሞ ያንን አልፈዋል እነዚህ 2 ፕሮግራሞች። ምናልባት የፕሮግራሞቹ ስም በእንግሊዝኛ ባነሳልህ ዴቨሎፕመንት ኢኮኖሚክስ እና ናቹራል ሪሶርስ ኤንድ ኢንቫይሮንመንታል ኢኮኖሚክስ የሚባሉ በማስተርስ ደረጃ በሁለተኛ ዲግሪ ደረጃ የሚከፈቱ ፕሮግራሞች ናቸው ማለት ነው። ዩኒቨርሲቲው በዚህ ዘርፍ የድርሻውን እንደሚወጣም በመጠቋም የቦንጋ ዩኒቨርሲቲ የሚከፍታቸው አዳዲሶቹ ፕሮግራሞች ዴቨሎፕመንት ኢኮኖሚክስ እና ናቹራል ሪሶርስ ኤንድ ኢንቫይሮንመንታል ኢኮኖሚክስ የስርዓተ ትምህርት ሰነድ ተዘጋጅቶ የውስጥ አካላት ግምገማ ከተካሄደ በኋላ ነው የውጭ የሚመለከታቸው አካላት ግብዓት እንዲሰጡበት መድረኩ የተዘጋጀው። በፕሮግራሞቹ የስርዓተ ትምህርት ሰነድ ግምገማ ላይ ከተለያዩ ዩኒቨርሲቲዎች የተጋበዙ ልምድ ያላቸው ምሁራን የሚያጠናክሩና የሚያሻሽሉ ምክር ሀሳቦችን አቅርበዋል። ዩኒቨርሲቲው በተለይም በኢንቫይሮንመንታል ኢኮኖሚክስ ዘርፍ የሰለጠነ የሰው ኃይል ለማፍራት አቅዶ መንቀሳቀሱ ለአካባቢው ትልቅ እድል ይዞ የሚመጣ መሆኑን ምሁራኑ አስገንዝበዋል። ዶክተር ለታ እባላለሁ። ከጂማ ዩኒቨርሲቲ ኢኮኖሚክስ ትምህርት ክፍል ነው የመጣሁት። የቦንጋ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ የኢኮኖሚክስ ትምህርት ክፍል ዛሬ ይዞ ያቀረበልን ያየነው ማስተርስ ኦፍ ዴቨሎፕመንት ኢኮኖሚክስ ካሪኩለም ፕሮግራም በአገሪቱ ውስጥ ካሉት ዴቨሎፕመንት ኢኮኖሚክስ ፕሮግራሞች ጋር አብሮ የሚሄድ ትምህርት ሚኒስቴር አሁን በጂማ ዩኒቨርሲቲ በሌሎች ዩኒቨርሲቲዎችም ተቀብሎ ወደ ስራ ላይ አስገብቶ እያስተማረ ካለው ፕሮግራሞች ጋር ተመሳሳይነትና ስታንዳርዱን የጠበቀ ፕሮግራም ሆኖ ነው ያገኘሁት። ስሜ ዶክተር አካሉ አስፋው ይባላል። የመጣሁት ከድሬዳዋ ዩኒቨርሲቲ ነው። እንግዲህ ይሄ ካሪኩለም በተፈጥሮ ሀብት ጥበቃ በአካባቢ ጥበቃ ላይ ይህንን ከኢኮኖሚክስ ጋር በማጣመር እንዴት ተፈጥሮ ሀብቶችን ኢኮኖሚን በሚያሳድግ መልኩ እንዲሁም የተፈጥሮ ሀብቶች ሳይመናመኑ ሳይጎዱ መጠቀም እንችላለን የሚለው ላይ ትኩረት የሚያደርግ የትምህርት ዘርፍ ነው። በዚህ ትምህርት ዘርፍ እንግዲህ የሰለጠኑ ባለሙያዎችን ለማፍራት ነው ተቀዳሚ ዓላማው። ከዚህ ግን ፋይዳው ይሄ ብቻ ሳይሆን ከዚህ ያለፈ ነው። ከዩኒቨርሲቲ ምሁራን ባሻገር የመንግስትና መንግስታዊ ያልሆኑ ተቋማት ባለድርሻ አካላትም በመድረኩ ተሳትፈውበታል። ያለውን እምቅ አቅም በመጠቀም አርሶ አደሩ ከሻይ ልማት ተጠቃሚ እንዲሆን በትኩረት እየተሰራ መሆኑን የዴቻ ወረዳ አስታወቀ። በወረዳው ዲንቻ የሻይ ችግኝ ጣቢያ የሻይ ቅጠል ተከላ ፕሮግራም ባለድርሻ አካላትና አመራሮች በተገኙበት ተካሂዷል። በላቸው በላይ ዝርዝር አለው። በፕሮግራሙ የተገኙት የክልሉ ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ እንደገለጹት በክልሉ ከ472 በላይ ሄክታር በ2 ዞኖች የሚገኙ አርሶ አደሮች ማሳ ላይ እየለማ ይገኛል ብሏል። በክልሉ መንግስት ከእምቅ አቅም ወደሚጨበጥ ሀብት በሚል ትልቅ መሪ ቃል ያለው እቅድ ከተዘጋጀ በኋላ በግብርና
ሴክተር ውስጥ ወደ 7 የሚሆኑ የግብርና ምርቶች በኢኒሼቲቭ ይመሩ ተብለው ዝርዝር እቅድ ተዘጋጅቷል። ከዛ ውስጥ ደግሞ አንዱ ሻይ ነው። ስለዚህ የሻይን በኢኒሼቲቭ በሚቀጥሉ 3 አመታት አሁን ያለውን የማሳ ሽፋን በማሳደግም እንዲሁም ደግሞ ቀጣይም የውጭም ይሁን የሀገር ውስጥ አቅርቦት ላይ የራሳችንን የክልላችንን ድርሻ መወጣት አለብን የሚል ኢኒሼቲቭ ተወስዶ ስራ ተጀምሯል። እንግዲህ ስራ ሲጀመር ነባር 2 ዞኖች ላይ በስፋት እንሄድበታለን። ቀጥሎ በንሸኮና ዳውሮ ላይም ካችመንቱን ይዘን እናስቀጥላለን በሚል ነው የሻይ እቅድ ተዘጋጅተው ወደ ስራ የተገባው። የክልሉ መንግስት በሰጠው ልዩ ትኩረት ወደ አርሶ አደሩ ማስፋፋት አስፈላጊ መሆኑን የገለጹት አቶ አስራት ከዘርፉ አርሶ አደሩ ተጠቃሚ እንዲሆን መስራት ያስፈልጋል ብሏል። የክልሉ መንግስትም አስፈላጊውን ድጋፍና ክትትል እያደረገ መሆኑንም አቶ አስራት ተናግሯል። የከፋ ዞን የመንግስት ዋና ተጠሪው አቶ አጥናፉ ኃይሌ በበኩላቸው ዞኑ በዘርፉ ያለው እምቅ አቅም ሰፊ በመሆኑ የሻይ ችግኝ ጣቢያዎችን ለማስፋፋት እየተደረገ ያለው ተግባር ውጤታማ መሆኑንም አንስቷል። እንደ ዞናችን ካሉት ችግኝ ጣቢያዎች ደግሞ ለየት ያለና በጣም የሚያምር ስራ ተሰርቷል። ብዙ ባለሙያዎች፣ ብዙ አመራሮች ዋጋ የከፈሉበት ስለሆነ በእኛ በኩል ትልቅ ምስጋና ነው የምናቀርበው። ዞናችን እንግዲህ ሻይ ልማት ላይ ከገባን በጣም ቆይተናል። ከሻይ ልማት ድርጅት ቀጥሎ በአውት ግሮወርስ 6 የሚሆኑ ማህበራት እኛ ጋር ሻይ ያለማሉ። የሻይ ልማቱ አሁን ባለው ሁኔታ በጣም መስፋት አለበት። እንደ ዞን በአዲስ መልክ ታቅደው ወደ ስራ ከተገቡ ዘርፎች አንዱ የሻይ ልማት መሆኑን ያነሱት አቶ አጥናፉ በዴቻ ወረዳ ጊምቦ፣ ጋዋታና ሺሾ እንደ ወረዳዎች በትኩረት የተሰራ መሆኑንም ተናግሯል። ከ400 ያልበለጠ ሽፋን ነው በአርሶ አደር ደረጃ ያለው። ይህንን በጣም ከፍ ማድረግ አለብን ተብሎ ኢኒሼቲቭ ተይዞ እየተሰራ ነው ያለው። ዘንድሮ ብዙ ወረዳዎች ላይ እንደዚህ አይነት ተመሳሳይ ችግኝ ጣቢያዎች ተቋቁመዋል። የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ በበኩላቸው ወረዳው በሻይ ምርት ላይ ትኩረት በማድረግ እየሰራ ይገኛል ብሏል። የሻይ ልማት ስራ በቂ ምርት የሚገኝበት ነው ያሉት አቶ ወንዱ ተግባሩ የአርሶ አደሩን ገቢ ለማሳደግ ያለው አስተዋጽኦ ከፍተኛ መሆኑንም አስገንዝበዋል። እኛ ወረዳ በዚህ አመት ነው ጀመርነው የሻይ ችግኝ በዲንቻ ችግኝ ጣቢያ ላይ ዛሬ ላይ ተከላ ልንጀምር ነው። ሰፊ ስራዎች ተሰርተዋል። የፖሊ ጥቅጣቆ ስራዎች፣ የተለያዩ በየደረጃው የሚፈለጉ አፈር የማጓጓዝ ስራዎች ተሰርቶ ነው እነዚህ አጠቃላይ የሚታዩ ፖሊዎች የተጠቀጠቁትና ዛሬ ላይ የምናደርገው ያው ካቲንጎ መጥቷል። ተከላ ነው የሚደረገው። በዋናነት ሻይ ላይ ፖቴንሻል ነን፣ መስራት እንችላለን። በተለይ እንደ ወረዳችን ከፍተኛ የዝናብ መጠን አለ። መሬታችን ደግሞ በአሲዳማነት የተጠቃ ስለሆነ ሻይም በመሰረቱ በባለሙያዎች ትንታኔም የሚፈልጉ አሲዳማ አፈር ስለሆነ በወረዳችን ፖቴንሻል አድርገን ለመስራት ተዘጋጅተናል። ስለዚህ 4 ቀበሌዎችን ለይተናል። በ4 ቀበሌዎች ላይ ኩታ ገጠም በክላስተር ለመትከል የተዘጋጀንበት ነገር ስላለ አጠቃላይ 145 አርሶ አደሮችን ከነማሳቸው ለይተናል። ተከላው ከ8 ወር በኋላ ወይ ከ1 አመት በኋላ አጠቃላይ ማሳው ላይ የሚወርድበት ሁኔታ ነው የምኖረው እና በአጠቃላይ ይሄ ችግኝ ጣቢያ በጣም ሰፊ ለዞናችን ለክልላችን ሊጠቅሙ የሚችሉ ሌሎች ችግኞችን ማልማት የምንችልበት ቦታ ስለሆነ የተለየ ጥበቃ አለው፣ እንክብካቤ አለው። ስለዚህ በጣም በተሻለ ሁኔታ አዘጋጅተን እንክብካቤ እያደረግን ያለንበት ሁኔታ ስላለ ቀጣይ በስፋት ለመስራትም ሌሎች ዝግጅቶችን ጨርሰን እየተንቀሳቀስን ያለ ነው። በወረዳው ግማሽ ሚሊዮን የሻይ ቅጠል ችግኞችን ለማዘጋጀት ታቅደው ወደ ስራ መገባቱን የተናገሩት የዴቻ ወረዳ ምክትል አስተዳዳሪና የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወንድም ወልዴ እስካሁን ባለው ከእቅድ በላይ ማዘጋጀት እንደተቻለም ተናግሯል። ምቹ የሚሆኑትን ቀበሌዎች ራሱ ከዚህ ከችግኝ ጣቢያው ቀበሌ 1 ብለን ጀምረን ሻፓም ብለን ከዛ ቀጥሎ ባሃ ከዛ የባ እና የተወሰነ ተሞክሮ የጀመረ አንድ ቀበሌ አለን በወረዳችን ውስጥ ቦባ መልዮ። እነዚህ 4ቱን ቀበሌዎች በመያዝ ልየታ ጀምረናል ማለት ነው። ይሄ የተለየው ማሳ ደግሞ እስካሁን ይሄኛው የተዘጋጀው ችግኝ በ40 ሄክታር ላይ እንደሚተከል ነው። 40 ሄክታሩን ባለሙያ ቲም ሊከን በጂፒኤስ ሪዲንግ ወስዶ ማሳ ልየታ አድርጓሉ። ይሄንን ተጠቃሚ ሊሆኑ የሚችሉ አርሶ አደሮችም እስካሁን ባለው 145 አርሶ አደሮችን በመለየት 40 ሄክታር ማሳ ልየታ ተደርጎ ቅድመ ዝግጅት ላይ እንዳለን እና ዛሬ ደግሞ የችግኙ ቁርጥራጭ ተከላ ማስጀመሪያ ፕሮግራም ነው። ለችግኙ ተከላ ቁርጥራጭ ማስጀመሪያ ስናደርግ ቢያንስ ችግኝ ጣቢያ ላይ ከ6 ወር እስከ 8 ወር ችግኙ ይቆያል። ተከላው የሚደረገው
145 አርሶ አደር ማሳ ላይ ሲሆን ከ40 ሄክታር በላይ ማሳ የሚሸፍን መሆኑንም አቶ ወንድሙ ወልዴ አብራርተዋል። በደካ ከተማ አስተዳደር የ2018 ዓመተ ምህረት የትምህርት አጀማመር ላይ ያተኮረ ውይይት ባለድርሻ አካላት በተገኙበት ተካሂዷል። መድረኩም በደካ ከተማ አስተዳደር ኢኮኖሚ ዘርፍ ኃላፊ አቶ ኢብራሂም አባ መጫ የ2018 የትምህርት ዘመን በስኬት ለማጠናቀቅ የትምህርት ቤቶች የቅድመ ዝግጅት ስራዎችን መስራት እንደሚጠበቅባቸው ተናግረዋል። ከመስከረም 5 ጀምሮ መደበኛ የመማር ማስተማር ስራ መጀመሩን የጠቆሙት ኃላፊው ለውጤታማነቱ ሁሉም ትኩረት ሰጥቶ መስራት እንደሚገባ አሳስበዋል። የትልቁ ጌሻ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ደረጀ እንዳለ በበኩላቸው እድሜያቸው ለትምህርት የደረሱ ተማሪዎች ወደ ትምህርት ቤት እንዲመጡ የባለድርሻ አካላት በኃላፊነት ሊሰሩ ይገባል ብለዋል። በመድረኩም የእስካሁን አፈጻጸም ቀርቦ ውይይት ተደርጎ ቀጣይ አቅጣጫዎችን በማስቀመጥ መድረኩ ተጠናቋል። ዘገባው የደካ ከተማ አስተዳደር መንግስት ኮሚኒኬሽን ነው። የኢትዮጵያ አየር መንገድ እውነተኛ የፓን አፍሪካ መገለጫና ሀገራዊ የአቪዬሽን ተቋም መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናገሩ። አየር መንገዱ ከፍተኛ የመንግስት ስራ ኃላፊዎችና ጉዳዩ የሚመለከታቸው ባለድርሻ አካላት በተገኙበት በቢሾፍቱ አቅራቢያ ስለሚገነባው ዓለም አቀፍ የአየር ማረፊያና የአየር መንገዱን ወቅታዊ የስራ አፈጻጸምና ቀጣይ አቅጣጫዎችን አቅርቧል። ከፋና ብሮድካስቲንግ ኮርፖሬሽን ለተገኘ ዘገባ እታበባ ተስፋዬ ታቀርበዋለች። የአየር መንገዱ ከፍተኛ የመንግስት ስራ ኃላፊዎች፣ ዓለም አቀፍ ባለድርሻ አካላት፣ አጋር አካላትና ዲፕሎማቶች በተገኙበት በቢሾፍቱ አቅራቢያ ስለሚገነባው ዓለም አቀፍ የአየር ማረፊያና የአየር መንገዱን ወቅታዊ የስራ አፈጻጸም ብሎም ቀጣይ ራዕዮችን አቅርቧል። አቶ መስፍን ጣሰው በዚህ ወቅት እንዳሉት የኢትዮጵያ አየር መንገድ በአህጉሪቱ ቀዳሚ የአቪዬሽን ተቋምነቱን አጠናክሮ አስቀጥሏል። አየር መንገዱ ደህንነትና አገልግሎት ምቹነት ከቀዳሚ ግቦች መካከል እንደሆነና አፍሪካን ከተቀረው ዓለም እያስተሳሰረ ለደንበኞቹ ማማኛ አገልግሎት መስጠቱን አጠናክሮ ይቀጥላል ብለዋል። የደንበኞች ቁጥር በፍጥነት እያደገ መምጣቱንና ላለፉት 3 ዓመታት የቢሾፍቱ አቡሴራ ዓለም አቀፍ አውሮፕላን ማረፊያ ግንባታን ለማስጀመር ከአጋር አካላት ጋር በመቀናጀት የዝግጅት ስራው ሲከናወኑ መቆየቱን ጠቁመዋል። የኢትዮጵያ መንግስትም ለፕሮጀክቱ ያልተቋረጠ ድጋፍ ማድረጉን አውስተው ለዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የፕሮጀክቱን ሂደት የሚከታተል ብሔራዊ አብይ ኮሚቴ ተዋቅሮ ወደ ስራ ተገብቷል ብለዋል። አዲሱ አቡሴራ ዓለም አቀፍ አየር ማረፊያ ፕሮጀክት የአፍሪካ እርስ በእርስ እና ከተቀረው ዓለም ለማስተሳሰር ትልቅ ሚና እንደሚጫወት ገልጸው የኢትዮጵያ አየር መንገድ እውነተኛ የፓን አፍሪካ መገለጫ የሆነውን አፍሪካዊ የአቪዬሽን ተቋም እንደሆነ ተናግረዋል። የአፍሪካ ልማት ባንክ ተወካይ በበኩላቸው በአህጉሪቱ የአቪዬሽን ታሪክ ትልቁ ነው የተባለለትን ፕሮጀክት የፋይናንስ ማመቻቸት ተግባሩን እንዲያከናውኑ መመረጡን በማንሳት ባንኩ ከአጋር አካላት ጋር በመሆን ለፕሮጀክቱ ስኬት በቁርጠኝነት መስራቱን ይቀጥላል ብለዋል። በፕሮጀክቱ ላይ መዋለ ነዋይ ፈሰስ ማድረግ ፓን አፍሪካኒዝምን ከፍ ከማድረግ ባሻገር አህጉራዊ ትስስርና የአፍሪካን የአቪዬሽን ዘርፍ እድገት ግስጋሴን ያፋጥናል ሲሉ በመድረኩ ለተሳተፉት ዓለም አቀፍ ባለድርሻ እና አጋር አካላት መልእክታቸውን አስተላልፈዋል። አዲሱ የቢሾፍቱ አቡሴራ ዓለም አቀፍ አየር ማረፊያ ግንባታ ጥቅል ወጪ እስከ $10 ሚሊዮን የሚደርስ እንደሆነና ባንኩ ከተሰጠው የፋይናንስ ፍሰት ማስተባበር ባለፈ የራሱ $5 ሚሊዮን ማመቻቸቱን አስታውሰዋል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ያዘጋጀናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን በመምራት ጽዮን ታደለ ቆይቻለሁ። ሌሎች የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰናይ ጊዜ ተመኘሁ።